እንዴት አደራችሁ? ይህን እድል የሰጠን እንዲህ የሰበሰበን እግዚአብሔር አምላክ እንዲህ ያሉ አባት ሁሉ የወገንን፣ የልጆችን፣ የእናቶችን፣ የትውልዱን የታሰርንበትን እንደዚህ ዝናብ፣ ጭቃ፣ ፀሐይ ሳንል በተለየ ጉባኤ እንድንሰበሰብ ይህን እድል ይህን የፈቀደልን እግዚአብሔር አምላክ ክብር ምስጋና ለሱ ይሁን። እኔ መምህር ሲያስተምሩ ሁልጊዜ ሆድ ነው የሚበዛኝ። የታሰርንበት የሚገባው አባት የታሰርንበት የሚገባው አባት የቀመሰ የደረሰበት ያየው ብቻ ነው የሚገባው። ከሳሾቻችን ብዙ መሆናቸው በእግዚአብሔር አውደ ምሕረት የሚባለው ነገር በተግባር ያሳዩን አባት በራሳችን ያመጣነው ኮተት ኃጢአት እግዚአብሔር አታድርጎ ያለንን አድርገን አድርጎ የተባለውን አናደርግ፣ አታድርጎ የተባለውን እያደረግ ሌሎች በክፋት በምቀኝነት ከቤተሰብ ጀምሮ የሰው ጠላቱ ቤተሰቡ ነው። እስኪ እርስ በርሳችን አንዳችን ለአንዳችን ጤና ሰላም የለን። የክፋት ስራ ተተብትበን በሶስተኛ ደግሞ ወገን በዘር ማንዘር የመጣ የታሰርንበት 2 ወላጅ 4 አያት 8 ቅድመ አያት እያለ ከዛ ሲሳሳብ የመጣ የክፋት የአምልኮ ውጤት እነዚህን ሁሉ ሁላችንም ሁልሽም እያንዳንዳችን የታዝንበትን እናውቃለን። እኔ ምስክር ነኝ። ክርስቶስ መድኃኔዓለም ደጉ ብሩክ አምላክ እሱ ያስተማረንን የእግዚአብሔርን ቃል በማስተማራቸው ከ1100 በላይ ቪዲዮዎችን ያለመታከት ዩቲዩብ ላይ የምታገኙትን ያን ሁሉ ህይወት የሆነ ትምህርት እዚህ ጋር እንዳስተማሩን ሁሉ በማስተማራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ አውደ ምሕረት ውጪ የትም ቦታ ጋር አውደ ምሕረትን የምህረት አደባባይ መሆኑን ያሳዩ 1 ዓመት 2 ዓመት አይደለም። እኔ እንኳን በተግባር ሳቅ ከ11 ዓመት በላይ እኔም የዛ ውጤት ተጠቃሚ ሆም በዘር ከመጣው ራሴ ካመጣሁት በሰው በክፋት በሚነሱ በሚደረግ ከታሰርኩበት እኔን የዳንኩትን ሐሰተኛ አጥማቂ ይባላል። ለክርስቶስ አንሆን፣ የሚጠቅመንን አናቅ፣ የምንወቅሰውን አናቅ። እኛ ችሎች ነን እንዴ? እኛ የሚጠቅመንን አናቅም እንዴ? የቱ አባት ችግራችንን፣ ጭንቀታችንን፣ ማጣታችንን፣ መጎዳታችንን የትኛው ነው አደባባይ አውደ ምሕረት ላይ በቀን በቀን እየዳበሰ በቀን በቀን እየዳሰሰ እየፈወሰ እያስተማረ ቃሉ ሕይወት በሆነ ምግብ እንዴ ዝም የምንለው እኮ እግዚአብሔር ለሁሉም ይከፍላል ብለን ይከፍላል እኮ። በድህነታችን እንዴት ያላግጡብናል! እንዴት በአደባባይ በእግዚአብሔር በር ላይ አውደ ምሕረት ላይ ያገኘነውን ምሕረት ቤተክርስቲያንን እኮ ስድብ እኮ ነው። እኔ እኮ ማለት ሰው እኔም እኮ የዚህ ሰለባ እስረኛ ነበር። ቆሜ እንድናገር የፈቀደልኝ እግዚአብሔር ነው። ቤተክርስቲያን ነች። እኛ አባት ላይ ያደረ ቅዱስ መንፈስ ነው። እግራቸው ያምጣል። በዚህ እድሜያቸው 30-20 ዓመት በሙሉ ይሄን ሁሉ እኛ የራሳችን ያመጣነው ኮተት፣ ኃጢአት፣ በሽታ፣ ደዌ፣ እስራት እንዴ
ያልተሰራ ቤተክርስቲያን አለ እንደ በሳቸው መሀል ያለው ትልልቅ ቤተክርስቲያን ለሳንቲም ለቀማ ብቻ እየተጠቀሙበት እንዴ? የትኛው ቦታ የትኛው ደብር ላይ ነው በሺ የሚቆጠር እየተፈወሰ እየተዳነ? ክርስቶስ እኮ መድኃኔዓለም እኮ ያሳየን እኮ በህይወት ስንኖር እንዴ እኔ አይገባኝም ኃጢአተኛ ቆሻሻ ነኝ አውደ ምሕረት ላይ ቆሜ አልናገርም በሚል ትህትና ያስተማሩ አባት ስላሉ ስንቱን ገዳም ነው እኔ የማውቀው አብሬ እየሄድኩ የተሰራ በሚሊዮን በሺዎች የሚቆጠር። ይሄ ሐሰተኛ አጥማቂ የሚሰራው ነው። ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ ከስራትም ይፈታል። የወገኖቹን የልጆቹን የምዕመናን ችግር መከራ ቢቀበል አባት አብሮ እየተንቀጠቀጠ እግሩ ግማሽ ቀን ሙሉ የት ነው ያለው እንዴ? እናውቀዋለን እኮ በአደባባይ መቆምን። ሳንቲም አምጡ ነው፣ ጭቅጭቅ ነው በየቦታው። የት ቦታ የት አደባባይ ነው ሰው የራሱ ችግር ስለተፈታለት በወረፋ በግድያ ሳንቲም ገንዘብ የሚሰጥ? የትኛው ደብር የትኛው አገልግሎት ላይ ነው? በመንግስት በነ ቀይ መስቀል በነ አስቦት ገዳም በነ መቄዶንያ በሚሊዮን የሚቆጠር እያወጣ እኮ የሚሰጠው በእግዚአብሔር ማዳን በረከት ጸጋ እኮ ነው። አንድ መንፈሳዊ አባት እኮ የሚለካበት እኮ መለኪያ መስፈርቶች አሉ። ዓለም አቀፍም በሀገር አቀፍም በቅድስት ቤተክርስቲያን እንዴ አናቅም እንዴ? እዚህም የምንመጣ እርስ በርስ እየተዛዘን የስርዓት ቤት ነች ቅድስት ቤተክርስቲያን። አገር አቋርጠው የሚመጡ በጣም ብዙ የተጎዱ እናቶች አባቶች አሉ። ሃይማኖት ሳይመረጥ ስንቱ አይደል እንደሚፈወሰው እዚች አደባባይ ላይ እዚች አውደ ምሕረት ላይ ከዚህ ነህ ከዛ ነህ ሳይባል የተጨነቀ የተቸገረ የታሰረ ሁሉ የተፈታበት እግዚአብሔር ልብ ይስጣቸው። እግዚአብሔር ከሳሾች ወቃሾች፣ እግዚአብሔር በጉዳታችን የምትሳለቁ፣ እግዚአብሔር ባደረገልን የምትሳለቁ፣ እግዚአብሔር አምላክ የሰው ስራት የሰው ጭንቀት የማይገባችሁ እኛ በፊልም ቋንቋ ዲያሎግ እና አክሽን የምንለዋለን። ዲያሎግ ተናግሮ ሰብኮ መሄድ ብቻውን ምን ዋጋ አለው? ያን የተናገሩትን ጻድቃን ቅዱሳን የሰሩትን አድርጎ ተግብሮ ማሳየት ይገባል። ብዙም ፋሎት ብዙ ቁስል አለ ውስጤ። ትተነው ነው እሳቸውም እየገሰጹ ተው እየተባለ አሁንም አገልግሎቱ ለሁሉም እያንዳንዱ ሰው ተጨንቆ ትራንስፖርት አውጥቶ በከራው ላይ አይቶ በዝናብ እዚህ የመጣችሁ እግዚአብሔር አምላክ የተጨነቃችሁ ሁሉ እሱ ይድረስላችሁ። እኔን ያደረገልኝ እግዚአብሔር ያደረገልኝ ለሁላችሁም የተጨነቃችሁትን ያደርግላችሁ። እግዚአብሔር አምላክ እሱ ማስተዋሉን ይስጠን። እግዚአብሔር ይስጠን። አዎ እንግዲህ ደሴ እንግዲህ ያው ከቲያትሩ ዓለም መጥቶ የእግዚአብሔርን ክብርና የእግዚአብሔርን ስራ በተግባር ነው ያየው። እንዲሞት የፈለጉ አልሞተም፣ እንዲወድቅ የፈለጉ አልወደቀም። በሱ ላይ ያላቸው ምኞት ደግሞ በእኛም ላይ ይሰነዘራል እና ወንጠጤዎች ተሰባስበው ይሳደባሉ፣ ብዙ ያወራሉ። የመናፍስት ልጆች ወራቸውን ለማረጋገጥ ምንም አያስቸግርም። የዘንዶው ልጅ የእባቡ ባህሪ ከክርስቶስ ጋር የተገዳደረ በባህሪም በፊደልም በሀሳብም ይሄኛውን ከእርግማን ጋር ተያይዞ የተወለደውን ትውልድ ይለቀዋል ብሎ መገመት ሞኝነት ነው። ስለዚህ ክብር በጠፋበት ክብር በለቀቀበት ዘመን ነው የምናገለግለው። ይህንን ያደረገ አምላክ ደግሞ እግዚአብሔር ስሙ የተመሰገነ ይሁን። ይሄው 50-60 ዓመት እንግዲህ አብረን አለን። እንግዲህ በዚህ ጊዜ ውስጥ ሁሉ ያው ትግል ነው፣ በትግል ነው። ስለዚህ አውሬው ወድቋል፣ አውሬው ከኛ ጋር ነው ትምህርታችን። የክርስቶስ ልጆች መሆናችን ቀርቶ የአውሬው ልጆች ሆነናል ነው ትምህርታችን። የሚታየውን እውነት እንደማይታይ ስናደርግ የጨለማው ልጆች ነን። እግዚአብሔር ምሕረቱን ያብዛልን።